ዲጄ አቤ ዩቲዩብ ቻናል። ሰላም ጤና ይስጥልን። አማን ነው ወይ? እንዴት ናችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ያው ቪዲዮ እየሰራው አይደለም ቆይቻለሁ። አንዳንዴ ነገሮች ድግግሞሽ የሆኑና አዲስ ነገር ስለሚጠፋ ያው መስራትም ያን ያክል አስፈላጊ ሆኖ ስላልታየኝ ነው ዝም ያልኩት። አሁን ግን ሰሞኑን እየተፈጠረ ያለውን ነገር ሳይ በጣም ደስ አለኝ። እውነት ለመናገር ማለት በአዱናይ በኩል በባለፈው ለጋሽ ሰሌ ለአርቲስት ሰለሞን ተካ ቻሌንጅ ቀርቦ ሁሉም በአንድነት በሚባል ደረጃ ሲረባረብ አይተናል። በዛ ደግሞ በሰሜን ሸዋ በነበረው ለሚረዱ ሰዎች እንዲሁም በትግራይ ክልል ለነበረው እና ሰው ምን ያክል አንድነት እንዳለው ማለት ይሄ በቃ ዘመኑ ነገሮች ሁኔታዎች ነው እንደዚህ እያቃቃሩ ነው ያሉ እንጂ ሰው አሁንም አንድነቱ በጣም የጠበቀ እንደሆነ ነው ያየሁበት። እውነት ለመናገር እኔ ከመረዳቱ በላይ አሁንም ልባችን አንድ እንደሆነ ሁላችንም ኢትዮጵያውያን በዓለም ዙሪያ ያሉ ሁሉ ሀሳባችንም ልባችንም በጎነታችንም አንድ አይነት እንደሆነ ነው የሚያሳየው እና እኔ በጣም ነው ደስ ያለኝ ማርያምን። ማለት አሁን ሰሞኑን ደግሞ በፖፑላር ቻሌንጅ በአዱናይ አማካኝነት አሁንም ለአርቲስት ሱራፌል ተካ የቀረበውን ቻሌንጅ ሁሉም በቃ አርቲስቱም ታዋቂውም አዋቂውም በቃ እያንዳንዱ የሶሻል ሚዲያ በደንብ አክቲቭ ነው የሚሰሩ ልጆች ሁሉም በሚባል ደረጃ በቃ ቻሌንጁን ተቀላቅለው ሳይ በስመ አብ ማርያምን እምባዬ ሁሉ ነው የመጣ። እውነት ለመናገር ማለት ይህ ዝም ብሎ ለማለያየት የሚሞክሩ ሰዎች ግርግር የሚፈጥሩት ምናምን ናቸው። ዝም ብለው ሶሻል ሚዲያ ላይ አካኪ ዘራፍ የሚሉት እንጂ እኛ በጣም በቃ ህዝቡ አንድ የሆነ በቃ መልካምነት እንዳለው በደንብ ነው የሚያሳይ። እውነት ለመናገር እና እኔ ምን ያክል ደስ እንደሚል በእግዚአብሔር ስም ማርያምን እኔ በጣም ነው ደስ ያለኝ። በቃ ማለት ይህ እንትኑ አይደለም በቃ መኪና መሰጠቱ መረዳቱ ምኑ አይደለም። በእርግጥ በጣም ኢትዮጵያ ውስጥ አሁን በጣም ትልቅ እገዛ የሚያስፈልጋቸው ሰዎች አሉ። እኔ አሁን ሁሉም ሰው መኪና ቢኖረው ደስ ይለኛል ኖርማሊ እንደ ሀሳብ። ግን አሁን ከመኪና ባለፈ በጣም ዳቦ ላይ የሚያሳስባቸው ሰዎች አሉ። ንጹህ ውሃ አግኝተው ለማደር ያቃታቸው ሰዎች አሉ። ሁሉም እንደየመጠኑ የሁሉም የራሱ ችግር አለበት ኖርማሊ። ግን እኔ አሁን ገሌ መታገዝ አለበት ገሌ መታገዝ የለበት ምናምን ወደሚለው አይደለም። ግን ለሆነ ለአንድነት ጉዳይ ለመልካምነት ግን ሁላችን አንድ እንደሆንን ሁላችን በጎ እንደሆንን ግን የሚያሳዩ ቻሌንጆች ናቸው በተለያየ አጋጣሚ እየተፈጠሩ ያሉት እና እኔ በጣም በቃ ኢትዮጵያ ለዘላለም ትኖር። እንደዚህ ልብ የሌለን በዘር ውስጥ በሃይማኖት ውስጥ በብሔር ውስጥ በምናምን የተወሸቅነውን ሰዎች ደግሞ ልቦና ይስጠን እና እኔ ሰሞኑን እያየሁት ያለሁት አንድነት ሰሞኑን እያየሁት ያለሁት ኢትዮጵያዊነት በጣም ልቤን ስላሞቀው ነው እና ኢትዮጵያ ለዘላለም ትኖር። እንግዲህ ሀገር ህግ የሚከበርባት ሰላም የሚሰፍንባት አንድነታችን የምናጠናክርባት ሀገር ትሁን። ሁሉም በራሱ መንገድ ልክ ሊሆን ይችላል። ግን አንድነትን የሚያፈርስ ኢትዮጵያዊነትን የሚበርስ በማይመለከተን ውስጥ የምንገባው በቃ ሰው ሁሉም ነጋዴ ነው፣ ፖለቲከኛ ነው፣ የህግ ሰው ነው፣ ነጋዴ እያንዳንዱ የራሱ ድርሻ አለውና ድርሻችንን እንወጣ። በዚህ መልኩ ደግሞ አንድ ሁነን በጎነትን እንደ አርማ ስንጠቀም ማየት ደግሞ ትልቅ ተስፋ ትልቅ ጸጋ ነውና ደስ ብሎኛል በእውነት።